ሁለተኛ ዜና ምዕራፍ 3 ሰሎሞንም እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊው በኦርና አውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ። በነገሰም በአራተኛው ዓመት በሁለተኛው ወር መስራት ጀመረ። ሰሎሞንም የእግዚአብሔርን ቤት ይሰራ ዘንድ የጣለው መሰረት ይህ ነው። ርዝመቱም በዱሮው ስፍር 60 ክንድ ወርዱም 20 ክንድ ነበረ። በቤቱም ፊት የነበረው ወለል ርዝመቱ እንደ ቤቱ ወርድ 20 ክንድ ቁመቱም 120 ክንድ ነበረ። ውስጡንም በጥሩ ወርቅ ለበጠው። ታላቁንም ቤት በጥድ እንጨት ከደነው፣ በጥሩም ወርቅ ለበጠው። የዘንባባና የሰንሰለት አምሳል ቀረጸበት። ቤቱንም በዕንቁ አስጌጠው። ወርቁም የፈርዋይም ወርቅ ነበረ። ቤቱንም ሰረገሎቹንም መድረኮቹንም ግንቦቹንም ደጆቹንም በወርቅ ለበጠ። በግንቦቹም ላይ ኪሩቤልን ቀረጸ። ቅድስተ ቅዱሳኑንም ሠራ። ርዝመቱም እንደ ቤቱ ወርድ 20 ክንድ ወርዱም 20 ክንድ ነበረ። 600 መክሊት በሚያህል በጥሩ ወርቅ ለበጠው። የምስማሮቹም ሚዛን 50 ሰቅል ወርቅ ነበረ። የደርቡንም ጓዳዎች በወርቅ ለበጠ። በቅድስተ ቅዱሳኑም ውስጥ ከእንጨት ሥራ 2 ኪሩቤልን ሠራ፣ በወርቅም ለበጣቸው። የኪሩቤልም ክንፎች 20 ክንድ ሙሉ ተዘርግተው ነበር። የአንዱ ኪሩብ ክንፍ 5 ክንድ ነበረ። የቤቱንም ግንብ ይነካ ነበረ። ሁለተኛው ክንፍ 5 ክንድ ነበረ። የሁለተኛውንም ኪሩብ ክንፍ ይነካ ነበር። የሁለተኛውም ኪሩብ ክንፍ 5 ክንድ ነበረ። የቤቱንም ግንብ ይነካ ነበር። ሁለተኛውም ክንፍ 5 ክንድ ነበረ። የሌላውንም ኪሩብ ክንፍ ይነካ ነበር። የእነዚህም ኪሩቤል ክንፎች 20 ክንድ ሙሉ ተዘርግተው ነበር። በእግራቸውም ቆመው ነበር። ፊቶቻቸውም ወደ ቤቱ ይመለከቱ ነበር። ከሰማያዊውም ከሐምራዊውም ከቀዩም ሐር ከጥሩም በፍታ መጋረጃውን ሠራ፣ ኪሩቤልንም ጠለፈበት። በቤቱም ፊት ቁመታቸው 35 ክንድ የነበረውን 2 አምዶች ሠራ። በእያንዳንዳቸውም ላይ የነበረው ጉልላት 5 ክንድ ነበረ። እንደ ድሪ ያሉ ሰንሰለቶችንም ሰርቶ በአዕማዱ ራስ ላይ አደረጋቸው። 100 ሮማኖች ሰርቶ በሰንሰለቱ ላይ አደረጋቸው። አዕማዶቹንም አንደኛውን በቀኝ ሁለተኛውን በግራ በመቅደሱ ፊት አቆማቸው። በቀኝም የነበረውን ስም ያቁም፣ በግራም የነበረውን ስም በለዝ ብሎ ጠራቸው።